እሺ ጋይስ እንዴት አደራችሁ? አሁን ጉዞ ላደርግ ነው ማለት ነው። እንደምታዩት በጠዋቱ ጉዞ ወደ ባቱ ነው ዛሬ ጉዟችን የሚሆነው ማለት ነው። እኔ እኮ ማለት ነው ጋይስ ትናንትና መሀል ከተማ ድሬ ይኸው ከከተማ ለመውጣት ራሱ ከ30 ደቂቃ በላይ ምናምን ፈጀብኝ ጋይስ። ብታምኑ ባታምኑ ማለት ነው ዞሮብኝ መንገድ ስቼ ወደ ኋላ እየተመለስኩ ነበር ወደ ከተማው ማለት ትናንት ወደ መጣሁበት አቅጣጫ ማለት ነው። ከዛ ፀሐይና ይላችኋለሁ አቅጣጫው አዙሯል እንዴ ምን ተፈጥሮ ነው ብዬ ጎግል ማፕ ቼክ ሳረግላችሁ ለካ ወደ ተቃራኒ አቅጣጫ ነው እየሄድኩ ያለሁት እና አሁን እየተመለስኩ ነው። አሁን በዚህ በቃ ወደ ባቱ ወይም ወደ ዝዋይ ነው አቅጣጫው። እንግዲህ መቂ ከተማ ይሄን ትመስላለች እና እኔም እየወጣሁ ነው የምገኘው አሁን እንግዲህ ወደ ባቱ ወይም ወደ ዝዋይ። መልካም ነው እንግዲህ በጠዋቱ ገስግስ እግሬን በጣም እያመመኝ ነው። እና 28 ኪሎ ሜትር ነው ዛሬ መጓዘው እንግዲህ ከመቂ ባቱ ማለት ነው። አሁን እንግዲህ በሚገርም ሁኔታ 2 ሰዓት ከ20 ሆኗል ማለት ነው። 1 ሰዓት ነበር ከእንቅልፍ የተነሳው ነገር ግን ያው ስልኬን ስጎረጉር ቁርስም ሙዝ ምናምን በልቻለሁ። እንደዛ ሳደርግ ያው ሰዓቱ ሄዷል ማለት ነው። ደግሞ 25 ኪሎ ሜትር ይቀረኛል ከባቱ ወይም ከዝዋይ ማለት ነው። እና ሙቀት አለው ዛሬ አረረ ዳመና ሆኖ እንደዚህ ሞቀማ ዳመናው ቢገፈፍና ፀሐይ ብቻዋን ብትሆን ሌላ ነው እና ያው ላብላብ እያለኝ ነው ማለት ነው። ነገር ግን ገስገስ አድርጌ መሄድ አለብኝ ማለት ነው። እና ጫማዬ ትናንትና ደግሞ ሶልና ካልሲ አዳዲስ ገዝቼ ቀይሬያለሁ። ምክንያቱም ካልሲው ከጥቅም ውጭ ሆኖ ስለነበረ ያው ቀይሬያለሁ። በርግጥ ካልሲ አሁን ዛሬ የገዛሁት ካልሲ አዲሱ ዛሬው ነው በተስተሱ የሚወጣ እንትን የሚቀዳደድ ማለት ነው። ያው ቀኑን ሙሉ ስራመድበት ስለምውል ማለት እና ለዛ ነው ሶል ቀይሬለታለሁ። እስኪ ጫማ እንግዲህ ግን ህመሙ እያመመኝ ነው። ትናንትና ማታ ያሳየዋችሁ ባለፈው ማለት ነው በቪዲዮ ያሳየዋችሁ እግሬ በጣም አብጦ ነበረ እና በዛ ላይ ነው ዝም ብዬ እየሄድኩበት ያለሁት ማለት ነው። ያው ህመም እየተሰማኝ ነው ቻላ አድርጌው ነው እንጂ አሁን ስንሄድ እንግዲህ ዝዋይ ሐይቅን እናገኛለን ማለት ነው። ዝዋይ ሐይቅ በጣም ትልቅ ሐይቅ ነው ባይዘውይ በጣም ትልቅ ሐይቅ ነው። እስኪ ለመጎብኘት እሞክራለሁኝ እንግዲህ። ኦኬ ጋይስ የግቢው እንዴት ያምራል! በጣም የሚገርም ነው። መውጫው ላይ እንግዲህ ያው ወተናል። በእርግጥ ከከተማ ርቀናል። እናም ዛሬ እንግዲህ ዝዋይ ሐይቅን ጎበኛለሁ ብያለሁ። የተወደዳችሁ ተመልካቾች ዋው እሺ ጋይስ አሁን ደግሞ 21 ኪሎ ሜትር ነው የሚቀረኝ ማለት ነው። በጣም መጥቻለሁ ብዙ መንገድ 21 ኪሎ ሜትር ዋው። አሁን 3 ሰዓት ነው ከቀኑ ከጠዋቱ እና በጣም እየገሰገስኩ ነው ማለት ነው። ምክንያቱም ሙቀቱን ለማምለጥ ነው ግን አላመልጠውም። ምክንያቱም አሁን ባቱ ምድር ስንት ሰዓት መሰላችሁ? በቃ 8 ሰዓት ተኩል ምናምን አካባቢ ወይ 8 ሰዓት ወይ 8 ሰዓት ተኩል ነው ምድርሰው። ያ ማለት በጣም ሙቀት አለው ማለት ነው። በጣም በቀትር ነው ምድርሰው። ባይዘው ጋይስ እንደምታዩ ይሄ መንገድ ቀጥ ያለ ነው፣ ምንም መታጠፊያ የለውም። እንግዲህ ከመቂ ባቱ ድረስ ከሚደርስ ድረስ 10 ምናምን ኪሎ ሜትር ቀጥ ብላችሁ ትሄዳላችሁ። ከዛ ትንሽ ነው ወጥፍ ብሎ ደግሞ ሌላ 10 ምናምን ኪሎ ሜትር። እሺ ጋይስ እንግዲህ 20 ኪሎ ሜትር ነው የሚቀረኝ። 8 ኪሎ ሜትር መጥቻለሁ ከመቂ ከተማ ማለት ነው። እግሬን በጣም እያመመኝ ነው በጣም እና ዝም ብዬ በቃ መርገጥ አለብኝ እና እግሬ ትንሽ ህመም አለው። ምክንያቱም ከአዲስ አበባ ጀምሮ እንግዲህ እስካሁን ድረስ ያለ ረፍት ለተከታታይ ቀናት ነው የመጣው። አዲስ አበባ የተወሰነች ቀን አርፍ ያለው። ከዛ ውጭ በቃ በተከታታይ ስለተጓዝኩ እግሬን በጣም ያመኛል እና ከዛ በተጨማሪ አሁን ይሄን ያክል ሩጫ የምሮጠው በዛሬው ጉዞ ማለት ነው በጊዜ ዝዋይ ላይ እንድደርስና በዛውም የዝዋይን ሐይቅ የመጎብኘት ፍላጎት አለኝ። ለእናንተ ማሳያችኋለሁ ማለት ነው። ዝዋይ ሐይቅ ዳርቻ ላይ ሄደን የምንጎበኘው ይሆናል። ለዛ ነውና ወረፍትም እንዲኖረኝ ይፈልጋሉ። ምክንያቱም ነገ ከዝዋይ ደግሞ ተነስቼ ወደ ቡልቡላ ምናምን የሚባል ሀገር አለ፣ ወደዛ ጓዛለሁ። ከዛ አርሲ ነገሌ፣ ከዛ ሻሸመኔ፣ ከዛ ሐዋሳ ላይ ነው የረፍት ቀን ለማድረግ ያሰብኩት። ቢያንስ 1-2 ቀን አርፋለሁ ብያለሁ ሐዋሳ
እና ለዛ ነው ባይዘው ሐዋሳ እንትን ብልሽ ቆይ እስኪ ለማንኛውም ስደርስ አስብበታለሁ እንጂ ገና ብዙ እየቀረኝ እንትን ማለት አልፈልግም። አሁን ማተኮር ያለብኝ አሁኑ ጉዞ ላይ ስለሆነ ማለት ነው። እና እንደምታዩት ያው እያላበኝ ነው ፊቴ ምናምን። ከዚህ በኋላ 20 ኪሎ ሜትሮች ይቀሩኛል ገና። የዝዋይ ሐይቅ በደንብ ይታያልና ዳሩ አይታይም ማለት በጣም ትልቅ ሐይቅ ነው። ግዙፍ የሆነ ሐይቅ ማለት ነው። እስካሁን ድረስ ካየኋቸው ሐይቆች በጣም ትልቁ ሐይቅ ነው ይሄ የዝዋይ ሐይቅ። እና የጓጓው ዝዋይ እንግዲህ ከተማው ከደረስኩኝ በኋላ ሐይቁን ከዳር ሆኜ እመለከተዋለሁ ማለት ነው። ይሄው ከቻልኩ በጀልባ ልሄድ እችላለሁ። ጀልባ ምናምን ሊኖር ይችላል። በጊዜ እንድረስና ለማንኛውም የምናየው ይሆናል። አያችሁት ይሄን አቧራ እና ጫማዬ በቃ። እሺ ጋይስ እስኪ ደግሞ ወደ ውስጥ ገባ እንበል። ያው እንደምታዩት ጋይስ በጣም በብዛት የምታዩት ነገር ማለት በቃ አብዛኛው እንደዚህ አይነት ሞልቷል ማለት ነው። ይሄ እንግዲህ የምንድን ነው እንትኖች ምስጦች ምናምን ነው እንደዚህ የሚያደርጉት። ዋው ምን እንደሚያክል እያያችሁት ነው። ከመሬት ነው የሚወጣው። በጣም ጠንካራ ነው። በቃ ይሄን የሚያክል አፈር ከመሬት ውስጥ ምስጦች ናቸው የሚያወጡት የሚመስለኝ እና በጣም በብዛት አለ ማለት ነው። በብዛት የምታዩት ይሄን ነው እዚህ አካባቢ ሙሉ እንዳለ። ዋው እና የሚደንቅ ነው በጣም። እና ጉዟችን እንደቀጠለ ነው እንደምትመለከቱት። ሌትስ ጎ። እሺ ጋይስ ያው መንገድ ለመንገድ አሁን የቲክቶክ ቪዲዮዎች ዝም ብዬ እየለቀኩ ነው። ዝም ብዬ ራሴን እየቀረጽኩኝ ማለት ነው። እና ያው ብዙ ቪዲዮ ምናምን መልቀቅ አለብኝ ቲክቶክ ላይ በደንብ። በዚህ ጉዞ ቢያንስ 100,000 ፎሎወር ብገባ ደስ ይለኛል። አሁን በዚህ ሰዓት እንግዲህ ወደ 66,000 ፎሎወርስ ነው ቲክቶክ ላይ ያለኝ። ሌትስ ጎ ወደ መንገዳችን እንግባና እንቆስቁሰው። አሁን እንግዲህ 18 ኪሎ ሜትር ምናምን የሚቀረኝ ማለት ነው። እና በደንብ መፍጠን አለብኝ፣ ስፒዴን በደንብ መጨመር አለብኝ። ጋይስ አሁን 5 ሰዓት ሆኗል እና ሙቀቱን በጣም እየጨመረ ነው የሚገኘው። ዋው ላበላቦኛል ፊቴን እንደምታዩት ማለት ነው። እና ጋይስ እንግዲህ 15 ኪሎ ሜትር ያው ነው የሚቀረኝ ብያችኋለሁ። ሙቀቱ አሁን እየጨመረ ነው ማለት ነው። ከዛ በተጨማሪ እስካሁን ድረስ እንግዲህ ወደ ስንት ኪሎ ሜትር ሄጃለሁ መሰላችሁ? 13 ኪሎ ሜትር ተጉዣለሁ ማለት ነው። እስካሁን መጥቻለሁ ከመይ እሺ ጋይስ አሁን ወዮ ወይም ገብርኤል ጉግል ማፕ ላይ እንደዛ ነው የሚላት ማለት ነው። አነስተኛ ከተማዋን እያለፍኩ ነው የምገኘው እና ከዚህ በኋላ ደግሞ አቦሳ የሚባል ከተማ አለ ማለት ነው። ሙቀቱ በጣም እየጨመረ ነው፣ ቃትር እየሆነ ነው። እሺ ጋይስ 4 ሰዓት ተኩል ሆኗል ማለት ነው እና 13 ኪሎ ሜትር ነው የሚቀረኝ ከዚህ በኋላ። እሺ ጋይስ አሁን እንግዲህ 5 ሰዓት ሆኗል አናቱ ላይ ማለት ነው እና የሚቀረኝ ደግሞ 11.5 ኪሎ ሜትር ነው። የሚገርም ነገር ልንገራችሁ። ከመቂ እዚህ ድረስ እስከመደርስ ድረስ እንግዲህ ወደ 17 ኪሎ ሜትር መጥቻለሁ እስካሁንና አንድም የታጠብኩት የለም። ቀጥ ያለ መንገድ ነው። ዳገት የለው፣ ቁልቁለት የለው፣ ምንም ወደ ቀኝ ወደ ግራ የለም። ቀጥ ብላችሁ ነው 17 ኪሎ ሜትር የምትመጡት እና መታጠፊያው እንግዲህ ለመጀመሪያ ጊዜ እዚህ ከፊት ለፊት ብቻ ነው። አንዴ ብቻ ነው እዚህ ጋር ትንሽ ጥፍ ትላላችሁ። ከዚያ ቀጥ እንዳለ የት ይገባል? ባቱ ከተማ ዝዋይ ድረስ ማለት ነው። እና በጣም የሚገርም ነው። በቃ 28 ኪሎ ሜትር አንዴ ብቻ ነው ጥፍ የሚለው፣ ሌላው ቀጥ ያለ ነው። 17 ኪሎ ሜትር ቀጥ ያለ መንገድ አስባችሁታል? የሚገርም ነው። ቦታው በቃ ደልደል ያለ ስለሆነ በቃ እንዴ ደዘርት ነው። ከዛ ተራራ ምናምን የለውም፣ ዳገት ምናምን። እና እዚህ ከፊት ለፊት እንግዲህ አቦሳ የምትባል ከተማ አለች፣ አነስተኛ ከተማ። እሷን አልፈን ነው እንግዲህ የምንደርሰው የዛሬ መዳረሻችን ባቱ ማለት ነው።
እነሆ 10 ኪሎ ሜትር ነው የሚቀረኝ የተወደዳችሁ ተመልካቾቻችን። ጋይስ አሁን ደግሞ 9.5 ኪሎ ሜትር ይቀረኛል ማለት ነው። የተወደዳችሁ አሁን አቦሳ የምትባል ከተማ ከፊት ለፊቴ እየገባሁ ነው የምገኘው። በአቦሳ ከተማ እንግዲህ ይሄ ነው ማለት ነው። እንደምታዩት ያው አነስተኛ ከተማ ነች። እየገባሁ ነው የምገኘው። እስካሁን ድረስ 20 ኪሎ ሜትሮች መጥቻለሁ። እንግዲህ ጋይስ ከዚህ በኋላ 8 ኪሎ ሜትር ምናምን ነው የሚቀረኝ። 8.5 ምናምን ኪሎ ሜትር ነው የሚቀረኝ አሁን ጉግል ማፕ ላይ ሳየው ማለት ነው። እሺ ጋይስ ከአቦሳ ከተማ እየወጣሁ ነው የምገኘው። በጣም ቀትሯል። ያው እንግዲህ ከዚህ በኋላ 1 ሰዓት ተኩል ወይ 2 ሰዓትም ሊሆን ይችላል አላውቅም። ካረፍኩኝ መንገድ ላይ 2 ሰዓት ምናምን፣ ካላረፍኩ ዝም ብዬ ከተጓዝኩ ግን 1 ሰዓት ተኩል ምደርስ ይመስለኛል ወደ ባቱ ከተማ። ከዛው ዝዋይ ሐይቅን እንጎበኛለን ማለት ነው ቀጥታ። ኦኬ ጋይስ ትንሽ እረፍት ያስፈልጋል። ለምን መሰላችሁ? እስካሁን ድረስ ከመቂ ጀምሬ ስጓዝ ምንም አይነት እረፍት አልወሰድኩም። አይገርም? 20 ምናምን ኪሎ ሜትር። ስንት ኪሎ ሜትር መሰላችሁ? 22 ኪሎ ሜትር 22 ኪሎ ሜትር። ይሄን ያህል ስጓዝ አንድ አልተቀመጥኩም። አይገርም? አንድ ዝም ብዬ ነው ስግለበለብ የተጓዝኩት። በጣም የሚገርም ነው። ዋው! እና አሁን እንግዲህ ከአቦሳ ከተማ ወጥቻለሁ። አቦሳ ከተማ ከፊት ለፊቴ ያለች ከተማ ነች ማለት ነው። እና አሁን ሰዓቱ ቀትር ነው በጣም 6 ሰዓት አልሆነም ብላችሁ ነው። ቀትር ነው በጣም እና ሩብ ጉዳይ ለ6 ሆኗል ማለት ነው። እና ሩብ ጉዳይ ለ6 ነው። ስለዚህ በቃ አሁን መጓዝ አለብኝ ማለት ነው። ያው ቀትር ቢሆንም በእርግጥ ነገር ግን በቃ እንደምንም ተግለብልቤ ዝዋይ ለመድረስ ነው ያሰብኩት ማለት ነው ጋይስ። እሺ ጋይስ ጉዟችንን እንቀጥል። ከንቶ ነው 7 ኪሎ ሜትር ነው ያለ ይገር በጣም ሩቅ ነው። ስለዚህ ሌትስ ጎ 1 ሰዓት ተኩል ምናምን መንገድ አለኝ። እሺ ጋይስ አሁን ደግሞ እንግዲህ ከ30-40 ደቂቃ ምናምን የሚሆን መጥቻለሁ ማለት ነውና በጣም ልሞት ነው። ሙቀቱ ኃይለኛ ነው። አሁን የሚቀረኝ እንግዲህ ወደ 4 ኪሎ ሜትር ምናምን ነው ማለት ነው። ቀጥ ያለ ነው መንገዱ። እንግዲህ በ30 ደቂቃ ምናምን መድረስ ይመስለኛል ቦታ ነው። ኧረ ሙቀት! እሺ ጋይስ አሁን ደግሞ እንግዲህ 2.5 ኪሎ ሜትር ነው የሚቀረኝ። 7 ሰዓት ሊሆን ነው። እግሬን እያስነከሰኝ ነው። ባህሩ ጋይስ ከዚህ ይታያል ማለት ነው በርቀት ላይ እና በካሜራ ላይ ታይ ይችላልና በደንብ ሰፊ ሐይቅ ነው። እንግዲህ አሁን ቀጥታ አልጋ ምናምን አልይዝም፣ ወደ ሐይቁ ነው ቀጥታ ለመሄድ ያሰብኩት ማለት ነው። ለማንኛውም ሌትስ ጎ። ፋይናሊ 7 ሰዓት ሆኗል። 1 ኪሎ ሜትር ይቀረኛል እና ከተማው ትንሽ ይታየኛል። ዛፉ ከልሎት ነው። ዋው ዋው! ዋው ጋይስ እንግዲህ ከተማ እየገባሁ ነው የሚገኘው። ከፊት ለፊቴ እንደምታዩት ስገቡ ከተማ ዛፍ ምናምን አለ፣ ትልልቅ ዛፎች በጣም ደስ ይላል። 7 ሰዓት ሩብ ሆኗል። አሁን ወደ ዝዋይ ሐይቅ ነው የሚሄደው ማለት ነው። እሺ ጋይስ እንግዲህ አሁን ወደ ዝዋይ ወደ ሐይቁ እየሄድኩ ነው ማለት ነው። ይሄን ኮብልስቶን ይዤ ሐይቁን ለመጎብኘት። ኦኬ ጋይስ ያው እንደምታዩት ዋው አሜዚንግ! ኦ ማይ ጋሽ እንግዲህ ያው ሐይቁ ላይ ነን አሁን የምንገኘው። ዝዋይ ሐይቅ እንደምታዩት ይሄን ይመስላል። አረ ህፃናቶቹ ላይ እየዋኙ ኦ ማይ ጋድ! አሃ
ዋው እንግዲህ ሀይቁን ጎብኝቼ እየወጣሁ ነው ማለት ነው። እናም የዛሬው ቪዲዮ እንግዲህ እዚህ ላይ ያበቃልና አሁን አንድ ነገር እያሰብኩ ነው። አሁን ከቀኑ 8 ሰዓት ነው እና እንግዲህ አሁን ካለሁበት ከባቱ ከተማ ማለት ነው ቡልቡላ የሚባል ከተማ አለ ደግሞ ማለት ነው። ወደፊት 25 ኪሎ ሜትር ይርቃልና እስከ 12 ሰዓት ምደርስ ከሆነ ወደዛ ጉዞ ለማድረግ አስቤያለሁ። አሁን እዚህ በተቀምጬ እንግዲህ ቁጭ ባልኩበት ሰዓት ማለት ነው እና ምክንያቱም በቃ በፍጥነት ለመጓዝ ማለት ነው። ምክንያቱም አሁን ይኸው ግማሽ ቀን በሉት ከዚህ በኋላ ወደ አደሚት ሁሉ የምትባል ከተማ ነበር ለመሄድ ያሰብኩት። ነገር ግን ዝም ብዬ ወደ ቡልቡላ ወደሚባለው ከተማ ለመሄድ በአንድ ኤፒሶድ አስቤያለሁ ማለት ነው። እና የዛሬው ቪዲዮ ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ እያደረጋችሁ ቤተሰቡ ነው። በሚቀጥለው ቪዲዮ እንገናኝ ማለት ነው። ከዝዋይ ወደ ቡልቡላ አሁን እንግዲህ ጉዞ ልጀምር ነው። እየወጣሁ ነው ከፓርኩ የምገኘው። ይመሻችሁ።